እንዴት አደራችሁ? ዛሬም በዚህ ማለዳ ላይ መልእክት አለኝ። ኢየሱስ ክርስቶስ በዚህ ሌሊት ላይ በዚህ ማለዳ ላይ ጣልቃ ገብቶልናል። መጽሐፍ ቅዱስ አንድ ክፍል ልነግራችሁ ፈልጋለሁ። የሐዋርያት ሥራ ምዕራፍ 12 ቁጥር 6 ጀምሮ እንደዚህ የሚል ቃል አለ። ጴጥሮስ ሊያወጣው ባሰበ ጊዜ በዛ ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጅ ፊት ሆነው በወህኒ ይጠብቁት ነበር። እነሆ የጌታ መልአክ ቀርቦ በቤቱ ውስጥ ብርሃን በራ። ጴጥሮስም ጎድኑን መትቶ አነቃው። ፈጥነ ተነሳ አለው። ሰንሰለትም ከእጁ ላይ ወደቀ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብሱንም ልበስና ተከተለኝ አለው ይላል። እንግዲህ እዚህ ክፍል ላይ የምንመለከተው ነገር ምንድን ነው? ሄሮድስ የሚባል ገዢ በክርስቲያኖች ላይ በኃይል ተነስቶ ብዙዎችን እየገደለና እያሳሰረ በነበረበት ሰዓት ላይ ያዕቆብ የሚባለውን የእግዚአብሔር ሰውን አስገድሎ አይሁዳውያንን ደስ አሰኝቶ ነበርና ደስ በመሰኘታቸው የተነሳ አሁንም ደግሞ ሌላውን ጨምሬ ባስገድል ደስ ይሰኙብኛል ብሎ በማሰብ ጴጥሮስን በእስር ቤት ከተተ። በወህኒ ቤት ጨመረው። በወህኒ ቤት ጨምሮት ሳለ በአራት ክፍል በአራት ወታደሮች እያስጠበቀው በነበረበት ሰዓት ላይ በማግስቱ ሊያስገድለው ባሰበበት ሰዓት ላይ በሁለት ወታደሮች መካከል ታስሮ በሰንሰለት ታስሮ በነበረበት ቦታ ላይ የእግዚአብሔር መልአክ መጥቶ ብርሃንን አበራ። ጴጥሮስንም ተነስ አለው። ፈጥነ ተነስ፣ ልብስህን ልበስ፣ ጫማህንም አድርግ ብሎ አለው። ከእጁ ላይም ሰንሰለት ወደቀ እያለ እግዚአብሔር ቃል ይናገራል። ዛሬ መልእክት አለኝ። ጠላት ለእኛ ሞትን ደግሶልን ሳለ በዚህ ሌሊት ላይ እግዚአብሔር ለእኛ ጣልቃ ገብቶልናል። ኢየሱስ ለእኛ ጣልቃ ገብቶልናል። ጣልቃ ገብቶ አድኖናል። በዚህ ማለዳ ላይ ከሞት ድነናል። በዚህ ማለዳ ላይ ካስፈሪ ነገር ድነናል። በዚህ ማለዳ ላይ ጠላት ለእኛ ከደገሰብን ክፉ ድግስ አትርፎናል። ምክንያቱም እስራኤልን የሚጠብቅ አይተኛም አያንቀላፋ ቢላልና። ስለዚህም ዛሬ መልእክት አለኝ። ኢየሱስ ጣልቃ ገብቶልናል። በሕይወታችን ጣልቃ ገብቷል። በኑሮአችን ጣልቃ ገብቷል። በቤተሰቦቻችን መካከል ጣልቃ ገብቷል። በእኛ በሆነው ነገር ሁሉ ጣልቃ ገብቷል። ጣልቃ ስለገባልን ተርፈናል። ጣልቃ ስለገባልን ድነናል። ጣልቃ ስለገባልን በሕይወት አለን፣ ነቅቶልናል። ኢየሱስ ጌታ ነው። ኢየሱስ በዚህ ማለዳ ጣልቃ ገብቶልናል። አሜን።